ጤና ይስጥልን የዩቲዩብ ቻናል ተከታታዮች፣ ስሜ ሰላማዊት ይባላል። የታክስ ከፋዮች ትምህርት መሪ ባለሙያ ነኝ። ዛሬ የምናየው በገቢ ግብር ማሻሻያ አዋጅ ቁጥር 1395/2017 መሰረት የቅድሚያ ታክስ ክፍያ አፈጻጸም እና የመክፈያ ጊዜውን ይሆናል ማለት ነው። በዚህ መሰረት የደረጃ ሀሌታ ውሃና ለግብር ከፋዮች የተቀመጠውን የመክፈያ ጊዜ መሰረት በማድረግ ሲሆን በተያዘው የግብር ዓመት በፊት በነበረው የግብር ዓመት የከፈሉትን ግብር 25% በየ3 ወሩ አስቀድመው የመክፈል ግዴታ አለባቸው ብሎ አስቀምጧል። ከላይ በገለጽናቸው የደረጃ ሀሌታ ውሃና ለምድብ ተፈጻሚ የሚሆነው ለንግድና ለኪራይ ዓላማ ነው። በዚሁ መሰረት በየ3 ወሩ የሚከፈለው 25% የቅድሚያ ታክስ ክፍያ ለኪራይ ገቢ ጭምር ተፈጻሚ ይሆናል። አንደኛ፣ የሂሳብ ሪፖርታቸውን በጥቅምት የሚያጠናቅቁ ግብር ከፋዮች ከህዳር ወር ጀምሮ የሚቆጠር የየ3 ወር ጊዜ በኋላ ማለትም በየካቲት፣ በግንቦት፣ በነሐሴ ወር የሚቆጠር የየ3 ወሩን የቅድመ ታክስ ግብር ይከፍላሉ። እንዲሁም በጥቅምት ወር የዓመቱን አጠቃለው ይከፍላሉ ማለት ነው። ሁለተኛ፣ የሂሳብ ሪፖርታቸውን እንደ አውሮፓውያን አቆጣጠር በአፕሪል ወር ላቀረቡ ግብር ከፋዮች እንደ አውሮፓውያን አቆጣጠር ከሜይ ጀምሮ የሚቆጠር የ3 ወር ጊዜ በኋላ ማለትም በኦገስት፣ በኖቬምበር እና ፌብሩዋሪ የየ3 ወሩን የቅድመ ታክስ ግብር ይከፍላሉ። እንዲሁም እስከ ኤፕሪል የዓመቱን አጠቃለው ይከፍላሉ ማለት ነው። ሶስተኛ፣ የሂሳብ ሪፖርታቸውን በሌላ ጊዜ አቆጣጠር የሚያቀርቡ ግብር ከፋዮች በተመሳሳይ የሂሳብ ሪፖርታቸውን ከሚያቀርቡበት ወር መጨረሻ ቀጥሎ ካለው ወር ጀምሮ በሚቆጠር የየ3 ወር ጊዜ በኋላ በ30 ቀናት ውስጥ የቅድመ ታክስ ግብር ይከፍላሉ። እንዲሁም የሂሳብ ሪፖርታቸውን በሚያቀርቡበት ወር መጨረሻ የዓመቱን ግብር አጠቃለው ይከፍላሉ።